በፍጹም በተአምር ማለት ነው ልንገራችሁ በተአምር እሱን የሚጎዳበት ቦታ አልከው በተአምር ለምን እኔ ከቻልኩኝ መዳም ቤት ገብቼ እሰራለሁ ኦኬ በቃ የሚመቸው ቦታ ፈልጎ እስከሚያገኝ ድረስ ቢያንስ አንቺ ልታበረታችሁ በቃ አይዞክ ምናምን ካላልሽው ምኑ ሚስቶንሽ አንቺ አይዞክ የሆነ የተሻለ ነገሮች በህይወታችን ይመጣል የተሻለ ነገሮች አለ ምናምን ብለሽ ካላጽናናሹ የማይፈልግበት ቦታ ሄድና ሌላ ሀገር ሄደሽ ስራ አይባልም ውዱ ባሌ ሌላ ሀገር ሄዶ ከሚሰራ እኔ ጉሊት ብሰራ መርጣለሁ ለምን ውዱ ባሌ ከጎኔ እንዲሆንልኝ ፈልጋለሁ ሰላም ካለን ምን ወደ የሚወደኝ ከሆነ ምወደው ከሆነ አልኮ ኦኬ ከተጣላን ወይ ደሞ ከኔ ጋራ ሰላም ካልሆነ ግን እሸኘዋለሁ ሌላ ሀገር ሂድልኝ እስቲ ምናምን ሁላልለው ይችላል ኦኬ ሶ አንዳንድ ጊዜ ሴቶች የሆነ ገንዘብ እሱ ስራ ሳይኖረው ሲቀር አንቺ ስራ ሲኖርሽ ታፈላላችሁ አንዳንድ ሴቶች ማለት ነው ክብር እንኳን የላችሁ ነገ እንኳን ሰርቶ የሚያገኝ አይመስላችሁ እናንተ ቤት ያቆማችሁ ምናምን እናንተ ስራ አላችሁ እሱ ስራ የለም ኖ ሀቢብቲ ኖ በጣም አይምሮው መጠበቅ ያንቺ ፋንታ ነው ይሰራል እኮ ነገ እሱም እኮ የተሻለ ነገሮችን እግዚአብሔር ሰጧል የዛን ሰዓት ግን የሌለው ሰዓት ስራ የሌለው ሰዓት አንቺ ስታከብሪ ነው ነገ እሷ ማለት እኮ እኔ ስራ በሌለኝ ሰዓት አይዞክ ያለችኝ ሚስቴ ናት የእናቴ ምትክ ናት ነው የሚልሽ ማሰብ አለብሽ ማሰብ ማለት ነው እኔ እንዴት ልበላችሁ እንኳን ሌላ አይደለም እኔ ኪሴ ባዶ ሆኖ ጓደኞቹ ጋር ሲሄድ ኪሱን ባዶ እንዲሄድ አልፈልግም ተበድሬም ቢሆን ኪሱ ከታለሁ እሱ ማለት እኔ ነኝ አብሬ እየኖርኩኝ አብሬ እየበላው እየጠጣው የልጅ አባት ሆኖ ኔቨር ኪሱን ባዶ ሁላ ጓደኞቹ ጋር እንዲሄድ አልፈልግም እንዲሳቀቁላ አልፈልግም እንዲሳቀቁላ አልፈልግም ምንም ቢሆን ያገኛል ነገ ያገኛል ይሰራል አንዳንድ ወንዶች በጣም የሚሸማቀቁ ወንዶች አሉ ስራ ሳይሰሩ ሲቀሩ በሚስታቸው እጅ ሲተዳደሩ ሚስታቸው ሰርታ ገብታ እሱ ሳይሰራ ቤት ውስጥ ቁጭ ብሎ ሲጠብቃት ምናምን በጣም ነው የሚሳቀቁት አንዳንድ ወንዶች እኔ እግዚአብሔርን በጣም ነው የሚያሳዝኗቸው የዛን ሰዓት አንቺ እንዳይሰማው ካላደረግሽ ምንም ነሽ አንቺ ምንም ሚስት ሆንሽ ውዴ የባልሽን ገበና ካልሸፈንሽ የባልሽን ገበና አውጥተሽ ካሰጣሽ አንቺ ሚስት አይደለሽ አንቺ ጠላቱ ነሽ ማንንም እኔ ጉለት ይኖርብኛል ምክንያቱም ሰው ነኝ ጉለት ይኖርብኛል ጉለቴን ሸፍነው ነው እሱ ከኔ ጋር የሚኖረው ግንኛ የራሳችን ጉለት አይታየንም የሰው ጉለት የሱን ጉለት ነው አንቺ የምታዩ እሱም እኮ ያንቺን ጉለት ሸፍነው ነው እየኖረ ያለው እኔም ደግሞ የሱን ጉለት ሸፍናለሁ እሱ የኔን ጉለት ይሸፍንልኛል እንጂ ጉለት ሳይኖርብን ቀርቶ አይደለም እሺ እዚህ ሚዲያ ላይ መጥቼ ባሌ ምናምን ስል ምንም የሚጎልብን ሁሌ ደስተኛውንም ነው በቀን 10 ነው የምንጣላው ውዴ ግን እንታረቃለን ሶስተኛ ወገን አያስፈልገንም ኦኬ ይሄ ስልክ እዚህ ጋር ይቀመጥሏል እሱ ደግሞ እዚህ ጋር ይቀመጥ ይላል እንጣላ አለቀ ኦኬ ረጅም ጽሁፍ የሚጽፍ ሰው አልወድም እኔ ናቸው ሌላ ሚስት ፍለጋ የሚሄዱም አሉ ሌላ ሚስት ፍለጋ ከሄደማ ሲጀመር ከኔ ጋር አይኖርም I'm sorry እሱ ያንቺም ድክመት ነው አሁንም ልንጋሽ ያንቺ ድክመት ነው እሱ ባልሽ አንቺን አክብሮ አንቺን ሆኖ እንዲኖር የምታደርጊው አንቺ ነሽ እሱ ሌላ ሚስት ጋር ሄዶ ግን ከኔ ጋር አይኖር ሌላ ሴት ጋር ሄዶ እኔ ጋር ሊመጣ እንድች እንኳን እኔ ጋር ሊተኛ እንድች አይነካኝ እንድች ምክንያቱም በጣም ክብር አለኝ ለራሴ ከሌላ ሴት ጋር አሸሸ ገዳ ብሎ መጥቶ ምናምን ከኔ ጋር ሊኖር ኖ ሀቢብቲ ድንበሬ ነው እሱ ከሱ ብዙ ነገሮች ሊጎሉብኝ ይችላል እንደፈለኩ ላልኖር ይችላልው ምንም ባጣ ይችላልው ምንም ችግር የለም ጸባይ ሊሆን ይችላል ምን ሊሆን ይችላል እንችላለን ሴት ጋር ይደለታ ግን እንድች ይሄኔ አቋም ነው ከድሮም ነው ነገር እንድች አይነካኝም እንድች
ግን በሰው ወሬ ነው በጎረቤት ወሬ በጓደኛ ወሬ ምናምን ነው ባይኔ ያየው ለታ ባይኔ እስካላየው ድረስ ግን እውነት አይደለም ባይኔ ያየው ለታ ግን ኔቨር የፈለገ ነገር ለምን አይቀርም ለምሳሌ መሰራው ስራዎች እያንዳንዱ ከዜሮ ምንነሳ ለምን አይሆንም ከዜሮ you know ከዜሮ ምንነሳ ለምን አይሆን አልፈልግም ከዛ በተረፈ ግን ምንም ያገኝም ይጣም ይወፍርም ይክሳብ ምንም ይሁን ባሌ ነው ኦኬ ቆንጆም ይሁን አስጠሊታም ይሁን ከሳም ጠቆረም ምንም ሆነ ባሌ ነው እንዴ ኪሱ ባዶም ይሁን ባሌ ነው ያገኝም ባሌ ነው ኦኬ ምንም ይሁን ከሳ ጠቆረ ብዬ ሌላ ወንድ ጋምና እስማው ለስቅዱስ አላስበው ሲጀመር ብትጠበሱ ማትሸቱኝ ለወንድምነት ራሱ ነው አሁን የወንድ ጓደኛ የለኝ እንደዚህ አሁን ወንድና ሴት ጓደኛሞች መሆን ይችላሉ ሴትና ወንድ ምናምን ሚስት የወንድ ጓደኛ አለኝ ብላ ምሳ ሻይን ጠጣን እስከፌን ጠጣ ምናምን የለም ውዴ የለም እሱም የሴት ጓደኛ የለውም እኔም የለኝም ጓደኛው እኔ ነኝ ሚስቱ እኔ ነኝ ኤቭሪቲንግ እኔ ነኝ እኔም ጓደኛዬ ሁሉ ነገር እሱ ነው ኦኬ እንደዛ ነው አይበቃችሁም ማናት አሲድ ነው ማን ነው የምትባለው አሲድ ነይ ልቦልክሽ ነይ ወጪ ውዴ አምን ነው አፍሽን ከፈትሽ አፍሽ ተከፈተና ጭንቅላትሽ ታየ 3 ሰራተኛ እፈልጋለሁ ሙያውን ያላቸው ልጆች ጠይቂልኝ እሺ እኔም እፈልጋለሁ ሰለሞን አዊኔና አንቺ ጌም እንጫወት ኧረ እንጫወት ጌም ልጫወት ጌም ልጫወት ከተማራችሁበት ልንገራችሁ እና ቀጠሮ ነበረኝ ምናምን ለቀጠሮ ነው ወደ ኢትዮጵያ የሄድኩት በጣም የከፋኝ ሰዓት ቢኖር የዛን ሰዓት ነው እና ቤቴንም ስካሰስ የማርያም ቀን ነው የጀመርኩት የተዘጋውም የማርያም ቀን ነው እና በጣም የከፋኝ ሰዓት ነው በቃ ስራም አልነበረኝ ምናምን በቃ ኦሬዲ በቃ የራሴን ነገሮችን ለመክፈት ስራ የራሴ ስራን ለመስራት በቃ የሆነ በጣም ተጨናንቄ ነበር ምናምን ደሞ ትፈራላችሁ የሆነ ነገር እንትን ለማለትና ሄድኩኝ ቀጠሮ የነም እዛ ፍርድ ቤት ቀጠሮ ነበረኝ ሄጄ ፍርድ ቤትም ለኔ ወሰነልኝ ደስ አለኝ ከዛም በኋላ ወጣሁኝና ደሞ ስውሯ ማርያም ሄድኩኝ ስውሯ ማርያም የዛን ሰዓት ላይ እውነቴን ነው የምላችሁ 10 ሰው አይሞሉም ጸበልተኛ ማለት ነው ስውሯ ማርያም ሄድኩኝና ምናምን እዛ ደጇ እሁድ ለት ሄድኩኝና እሁድ ለት ሄጄ እሁድ ለት ለመመለስ ነው ደጇ የሄድኩት ከዛን እሁድ ለት ጧት ሄድኩኝና ሄጄ እምነቷን ቅባ ቅዱሳን አይኔ ላይ ተቀባውና እምነቷን ተቀብቼ አይ ወደ አዲስ አበባ መመለስ አለብኝ ብዬ ወደ አዲስ አበባ ተመለስኩኝና እስብዬ በቃ ቤት ወሰድኩኝና ቤት ገብቼ በቃ ሰርቼ በወሩ ልክፈል እንደዛ ነው ያደረኩት ምንም እጄ ላይ ስለሌለ ስራ መጀመሪያ ውዱ ባሌ እንትን 465 ድርሃም ነው የሰጠኝ በእንትን እሱም ሰው ቤት ነበር የሚሰራው እቺ ማጠራቀም ያለችለ ዲሊቨሪ ነበር የሚሰራውና እንደዛ ያደረኩት ምንም እጄ ላይ ስለሌለ ስራ መጀመሪያ ውዱ ባሌ እንትን 465 ድርሃም ነው የሰጠኝ በእንትን እሱም ሰው ቤት ነበር የሚሰራው እቺ ማጠራቀም ያለችለ ዲሊቨሪ ነበር የሚሰራውና መዳም ቤት የሚሰሩ ኦርደር ስለሚያደርስ 5 ብርም 10 ብርም ይሰጡት ነበር ቲፕ ማለት ነው እሱን አምጥቶ ያጠራቅም ነበር እንትን ውስጥ ማለት ነው የብር ማጠራቀሚያ ውስጥ ከዛን አውጥተን 465 ድርሃም ባሌ ሰጠኝ በሱ አንዳንድ እቃዎች አመጣው በዱቤ አንዳንድ እቃ አመጣው እንዴት ልንገራችሁ መስሚያ ጥጥ ታውቃላችሁ ጥጥ
ስራዬን እሰራለሁ። ጎረቤት ይገረማል፣ ጓደኞቼ ይገረማሉ። በቃ ምን ልበላችሁ እንዴ አስታውሳለሁ አንድ ቀን በጣም በትልቅ ፎርዲ ኦርደር እያወጣው ነው እንደዚህ በትልቅ መዳበሪያ ማለት ነው ጎትቼ ነው ራሴን የማወርደው ወገቤን ጠበቅ አድርጌ ቀን ቪዲዮ ሰራለሁ ፖስታለሁ ብዙም ላይቭ አልገባም የዛን ሰዓት ላይ ሜሴጅ ያጨናንቀኛል አሁን ነው በላይቭ ስራዬ መሆን የጀመረው እሰራለሁ ቀኑ ሙሉ ኦርደር ሳደርስ ራሴ ነኝ የማደርስላችሁ የምታስታውሰው ከሆነ ማለት ነው ራሴ ነኝ ኦርደር የማደርሰው አቡዳቢና ላይ ራሴ ያደርሳል ዱባይ ሻርጃ ጁማን ራስ አልኬማ ፉጄራ ደግሞ ለሌላ ድል ዱባይና ሻርጃ ጁማን ለሆነ ልጅ አለ ለሱ ነው የምሰጠው ከዛ ራስ አልኬማ ፉጄራ ኮርፈቃን ምናምን ደግሞ ለሌላ ለካምፓኒ ነው የምሰጠው ማለት ነው አቡዳቢና አላይን ግን ራሴ ነኝ እግዚአብሔርን ሳደርሰው ከዛ ማታ መጣና ደግሞ እንደገና ኦርደር አዘጋጃለሁ ኦርደር አዘጋጅቼ አልታይም ለጎረቤቱ ላይ እቺ ልጅ አለች ግን እስከምባል ድረስ ስራዬን ብቻ ነው የምሰራው ከዛ ማታ ኦርደር ሳዘጋጅ አድራለሁ ቪዲዮ ሰራለሁ ደግሞ መልሼ ማለት ነው እዛው ላይ አልጋ ላይ ቁጭ ብዬ የምታስታውሱ ከሆነ አልጋ ላይ ነው ሁላ የምሰራው እዚች ጋር ስራ ቦታዬ ነው አልጋዬ እዚች ጋር ናት የምተኛው አልጋዬ ላይ ነው ሁላ ቪዲዮ የምሰራው አበሻ ቀሚሶችን ሳገለባበት እንደዛ ቪዲዮ ሰርቼ ከዛም በኋላ ቀን ለቃለሁ ማታ ይሰራውት ብተኛ 2 ሰዓት ነው ብተኛ 2 ሰዓት ነው ለይቱ ሳዘጋጃ ጧት ደግሞ 6 ሰዓት 7 ሰዓት ላይ ኦርደር ለማድረስ ወጣ አቡዳቢ ለመድረስ ማክሲመም 2 ሰዓት የሚፈጅብኝ ማለት ነው ገባችሁ እዛ ደርሼ ምናምን ሰጥቼ በቃ ስራዬ እግዚአብሔር ይመስገን በቃ ጸሎቴ ተሰምቶልኝ ከዛ በቃ ሰራሁኝ እግዚአብሔር ይመስገን ምናምን ከዛ የሆነች ጓደኛ ነበረች እዛን የሆነ በቃ ምንማ እግዚአብሔር ይመስገን በቃ የሆነ መሬት ገዝቼ የሆነ መጠለያ እንኳን እንትን እንዲልኝ ነገ እንኳን ባጣ እንኳን ሽጬ እንኳን የሆነ ነገር ላይ እንኳን ማዋል እችላለሁ ታውቃላችሁ ለዛ በያሰብኩኝ ኢትዮጵያ ሄድኩኝ የሆነ ነገር ገዝቼ መጣው ተመልሼ ስመጣም ያው ዛውጪ ምናምን ስላለ ሙት ጫርግጄ ባለኝ ገዝቼ መጣው ስመለስ አሁንም አደሙብኝ ቤት ውስጥ ስለምሰራ በሰዓቱ ቤት ውስጥ ስለምሰራ እየጠቆሙ አስቸገሩ ይጠቆሙብኛል ለምን በዛን ሰዓት ቤት ውስጥ ነው የምሰራው ላይሰንስ የለኝም ምናምን ከዛን ምቀኛ በዛብኝ ቤት ውስጥ ካሉት ላይ ፍቃድ ከሌላቸው ላይ እየገዛችሁ ምናምን በውስጥ በኩል እቃ እየወሰዱብኝ ምናምን ቤት ውስጥ መቅረት ጀመሩ ሰው ያደሙብኝ ማለት ነው ምንድነው ሰው ጋር እንትን ይያሉ ማለት ነው መዳም ቤት ካሉ ልጆች ጋር ተስማምተው ምናምን እዚሁ አብሮኝ እየበሉ እየጠጡ እቃው ይወስዱና ለለካ ነው ለክቼ ለምጣምናም ብለው ወስዶብኝ የጠፉ ምናምን አንዷን አሲጄ በፖሊስ ምናምን እሱ ጋር ሳልገባ ከዛን እመቤት ያልኳት ጎንበስ ብዬ ማለት ነው ጎንበስ ብዬ ማምላክ አልኳት ያለብኝን ችግር አንቺ ታውቂያለሽ የልቤን ታውቂያለሽ እና ቢያንስ እንኳን ይህቺ ወር ሰርቼ ሱቅ መክፈት አለብኝ ብዬ ቁጭ ብዬ እንደ ጓደኛ እንደዚህ ቁጭ ብዬ ስዕሏ ፊት ለፊት አወራለሁ ብቻዬን ነኝ ማንንም የለም ባለቤቴ ሰው ቤት ነው የሚሰራው እዛው ነው የሚሰራው ማለት እሱም ደግሞ በሰዓቱ ደሞዝ ምናምን ተሰጠው ነበር ከዛን የዛሬ ወር ቢያንስ እንኳን ፕሮሰሱን እንዲጀምር እርጅኛል አግሽኛል ከዛን እመቤቴን አታምኑኝም በወሩ ሱቄን ነው የከፈተው በወሩ ማለት ነው በወሩ ፕሮሰስ ጀምራለሁ ነው ብዬ እኔ የተማጸንኳት ቢያንስ አግሽኝ አልኳት ግን በወሩ ሱቄን ከፈትኩ በመላቀበት መንገድ በወሩ ሱቄን ከፍቼ ቁጭ ግርም እስከሚለኝ ድረስ ማለት ነው አስባችኋል በወሩ መጥቼ በወሩ እኔ ሱቄን ከፍቼ ብቻዬን ዲሊቨሪ ዱባይ ሻርጃ ጁማን የሚያደርሰው ልጅ ከሱ ጋር ነው ግን እዛ መካከል ውስጥ ግን እርቦኛል ታውቃላችሁ እርቦኛል የሆነ ቀን ማታ ብር ከጀለሙት ጫርጌ ጨርሼ ገና እኮ የሚመጣልኝ ብር አለ ግን 10 ድራም አጥቼ እርቦኛል ሞርሙሮኝ ሆዴን እንዴት ልተኛ በቃ አልተኛ አልኩኝ እንቅልፍ አልይዛለኝ
10 ብር ታውቃላችሁ 10 ብር ካላችሁ በዚህ ሀገር ላይ ቢያንስ እንኳን ሄዳችሁ ሾርማ በ10 ብር ገዝታችሁ በ1 ብር ሻይ ትጠጣላችሁ። እኔ ግን ያንን እንኳን አጥቼ ግን እዛ መካከል ውስጥ ግን እርቦኛል ታውቃላችሁ እርቦኛል። የሆነ ቀን ማታ ብር ከጅ ለሞጭ ጫርጌ ጨርሼ ገና እኮ የሚመጣልኝ ብር አለ ግን 10 ድራም አጥቼ እርቦኛል። ሞርምሮኝ ሆዴን እንዴት ልተኛ በቃ አልተኛ አልኩኝ። እንቅልፍ አልይዛለኝ። 10 ብር ታውቃላችሁ 10 ብር ካላችሁ በዚህ ሀገር ላይ ቢያንስ እንኳን ሄዳችሁ ሾርማ በ10 ብር ገዝታችሁ በ1 ብር ሻይ ትጠጣላችሁ። እኔ ግን ያንን እንኳን አጥቼ ነበር። ግን በማጣቴ ውስጥ ደግሞ እግዚአብሔር ከጎኔ ስለነበረ በቃ ያላሰብኩት ነገር እግዚአብሔር ሰጥቶኛል። ግን ሙሉ እምነት እግዚአብሔር በቃ ከጎኔ እንዳለ እምነት አለኝ እንደሚሆንልኝ ምናምን አልጠራጠርም። ስጠይቃትም ጥርጥር የለኝም እንደምታደርግልኝ አውቃለሁ። አልጠራጠራትም። በራቤ ውስጥ እንኳን ሳቂያል እርቦኝ እንኳን ሳቂያል እርቦኝ እንኳን ማለት ነው። ግን በቃ በሰዓቱ ማንም ቤት ብድር እንኳን ጠይቄ ይሰጠኛል ነበር። አብሮኝ የበሉ የጠጡ ብድር እንኳን ጠይቄ ይሰጠኛል ነበር። ግን እግዚአብሔር ይመስገን አለፍኩኝ። በር ላይ ታፔላ ሲመታ 4000 ምናምን ድርሃም ነበር። የሱም መምቻ እንኳን ሳጣ ምናምን ማንም የነበረው ማን እንደሆነ ታውቃላችሁ? በዲሊቨሪ ጉዳይ ላይ የተገናኘ ነው ልጅ እጁ ላይ ያለውን በሙሉ ነበር የሚሰጥ። እጁ ላይ ያለውን እሱ ካጣን አጣለሁ። እሱ ካለው ግን ከሱ ወስጄ ምናምን እሰራለሁ መልስለታለሁ ማለት ነው። ናስሪ የምታውቁታላችሁ እንትና ማን ነው? በቄጋ አሁን ይሰራሉ አልኑ ትራቨል በቄጋ የሚሰራ ልጅ ነው። እና ከሱ ጋር ነው የምንሰራው ምናምን። እግዚአብሔርን አይሰስትብኝም። እስካሁን ድረስ ከወንድም በላይ የማከብረው ልጅ ነው። ከወንድም በላይ ታውቃላችሁ። ግን እግዚአብሔር ሲያግዛችሁና ሲረዳችሁ ሰው ነው የሚልክላችሁ። ከፈትኩ ምናምን ሐሙስ ነው የምከፍተው። ሐሙስ ልከፍት ተደራጅቶብኝ ማክሰኞ የሆነ የጎንደር ቀሚስ በትዕዛዝ አሰርቼ ያመጣሁኝና ወስዳብኝ ጠፋች። ልጁ ነው ላይ ያደረሰው ማለት ነው። ከዛን ሂዶ አድርሶላት ለክቼ ልምጣ። አሁን ላይ ቀሚስ አላስለካችሁ ምክንያቱም ይዘውብኝ ሲየጠፉ ስላስቸገሩኝ አቋም ኖረኝ። አሁን አላስለካም ደሞት እሺ በቃ አሁን ይሄኛው አሁን አይደለም በኋላ ደውላለሁ። አንተ ጋር ነኝ ያለ መድኃኒቴ ዛሬስ መዳኑን ለቤቴ ናውን ሰምቼ ፈለኩት ከሾላ ላይ ሆኜ አየሁት። አንተ ጋር ነኝ ያለ መድኃኒቴ ዛሬስ መዳኑን ለቤቴ ናውን ሰምቼ ፈለኩት ከሾላ ላይ ሆኜ አየሁት። አንተ ጋር ነኝ ያለ መድኃኒቴ ዛሬስ መዳኑን ረጨንሽል ለወሬ ያላችሁ ጥማት ለወሬ ያላችሁ ጥም ማለት ነው። ጨርስላችኋለሁ ምክንያቱም ከዛሬ ወዲህ ስለማልነግራችሁ እቺን ባርት ብዙ ጊዜ ነግራችኋለሁ። ግን ልድገምላችሁና ከዛን ልጁ ኦርደር አደረሰላትና ለካ የራሴ ሰው ናት ያቺ ያንን ነገር ያደረገችብኝ ማለት ነው። እኔ አላውቅም። እና ሶስቱ ነው አንዷ አቡዳቢ አላይን ያለችው፣ አንዷ ዱባይ ነው ያለችው፣ አንዷ አጅማን ነው ያለችው።
ከዛን ወሰደችና ቀሚሱን በትዕዛዝ ነው ያመጣሁት። የጎንደር ቀሚሱን እንዴት እንደሚያምር ልነግራችሁ አልችልም። እና ላኩላትና በትዕዛዝ ነው የሰራሁት። ካለካሁኝ አለች። ካለካሁኝ ሲል በቃ ስለካ ችግር የለም ምናምን ብዬ ይዛ ገባችና በዛው ጥፍት አልወጣም ምን አባሽ ታመጫለሽ? መንግስት ያቅሽ ምን ያቅሽ? ምክንያቱም ላይሰንስ ማውጣቴን አያውቁም ነበር። ገና ሱቄን አልከፈትኩትም። ሱቄን ልከፍት ያሰብኩት ሐሙስ ዕለት ነው። ይሄ የሚሆነው ደግሞ ማክሰኞ ነው። ያንን ነገርም ስለማቅ ሊያስውዙኝም እንደነበረ ምናምን ስለማቅ ነው እኔ ሱቁን የከፈትኩት። በመቀኛ ምክንያት ትከፍታላችሁ ብዙ ነገሮችን ታገኛላችሁ አንዳንድ ጊዜ ማለት ነው። ከዛ ምን አባሽ ታመጫለሽ አለችኝ። ፎከረችብኝ አልኳችሁ። ፎከረችብኝ እንዴት እንደሚሰድቡኝ አንዷ ከላይና አንዷ ከዚህ ሙልጭ። ልጁ ራሱ እንኳን እኔ አይደለም ዲሊቨሪ ያደረሰላት ልጅ እንኳን እንዲህ ነው የተንቀጠቀጠው። እንዲህ ማለት ነው እንዲህ ነው የሆነው። ከዛ ነው ከዚህ የት ነው መሰላችሁ? ከዚህ ራሱ ማክሲመም 45 እስከ 50 ደቂቃ ይሆናል ከኔ ሱቅ ማለት ነው። ቀጥ ብዬ ህልማንም አይችለኝም። እኔም በነገራችሁ ላይ በጽባይ ካልሆነ እኔ እንዳውም አንዳንድ ጊዜ አንዷ ቀሚስ ቀዳብኝ በመቀስ ቀዳብኝ ምናምን ስትመልስልኝ ምናምን ሁላ ምንም ብያላቅም። በቃ ለፈጣሪ ትቼ ጸጥላለሁ። ይቺኛዋ ግን አፈላች። ከቀሚሱ ከወሰደችው በላይ ራሱ በጣም ነው እንዴ አላቅም። እና ሶስቱ ነው አንዷ ደብ አላይን ያለችው፣ አንዷ ዱባይ ነው ያለችው፣ አንዷ አድማን ነው ያለችው። ከዛን ወሰደችና ቀሚሱን በትዕዛዝ ነው ያመጣሁት። የጎንደር ቀሚሱን እንዴት እንደሚያምር ልነግራችሁ አልችልም። እና ላኩላትና በትዕዛዝ ነው የሰራሁት። ካለካሁኝ አለች። ካለካሁኝ ሲል በቃ ስለካ ችግር የለም ምናምን ብዬ ይዛ ገባችና በዛው ጥፍት አልወጣም ምን አባሽ ታመጫለሽ? መንግስት ያቅሽ ምን ያቅሽ? ምክንያቱም ላይሰንስ ማውጣቴን አያውቁም ነበር። ገና ሱቄን አልከፈትኩትም። ሱቄን ልከፍት ያሰብኩት ሐሙስ ዕለት ነው። ይሄ የሚሆነው ደግሞ ማክሰኞ ነው። ያንን ነገርም ስለማቅ ሊያስውዙኝም እንደነበረ ምናምን ስለማቅ ነው እኔ ሱቁን የከፈትኩት። በመቀኛ ምክንያት ትከፍታላችሁ ብዙ ነገሮችን ታገኛላችሁ አንዳንድ ጊዜ ማለት ነው። ከዛ ምን አባሽ ታመጫለሽ አለችኝ። ፎከረችብኝ አልኳችሁ። ፎከረችብኝ እንዴት እንደሚሰድቡኝ አንዷ ከላይና አንዷ ከዚህ ሙልጭ። ልጁ ራሱ እንኳን እኔ አይደለም ዲሊቨሪ ያደረሰላት ልጅ እንኳን እንዲህ ነው የተንቀጠቀጠው። እንዲህ ማለት ነው እንዲህ ነው የሆነው። ከዛ ነው ከዚህ የት ነው መሰላችሁ? ከዚህ ራሱ ማክሲመም 45 እስከ 50 ደቂቃ ይሆናል ከኔ ሱቅ ማለት ነው። ቀጥ ብዬ ህልማንም አይችለኝም። እኔም በነገራችሁ ላይ በጽባይ ካልሆነ እኔ እንዳውም አንዳንድ ጊዜ አንዷ ቀሚስ ቀዳብኝ በመቀስ ቀዳብኝ ምናምን ስትመልስልኝ ምናምን ሁላ ምንም ብያላቅም። በቃ ለፈጣሪ ትቼ ጸጥላለሁ። ይቺኛዋ ግን አፈላች። ከቀሚሱ ከወሰደችው በላይ ራሱ በጣም ነው የተሳደበችው። ነው እሺ ብዬ ሄድኩኝ። እቤቷ ሂጄ ሳንኳኳ የሉም። ከዛም በኋላ ቀጥ ብዬ ፖሊስ ጣቢያ ሄድኩኝ። ላይሰንስ እጄ ላይ ነው። ኦሬዲ ላይሰንስ ሰጥቶኛል መንግስት። ላይሰንሱ እጄ ላይ ነው ያለው። ሄድኩኝ ቀጥ ብዬ ፖሊስ ጣቢያ አልበርሻ ነው የሄድኩት። አልበርሻን ያወቅኩት ራሱ በሷ ሂጄ አንድ ደህና ፖሊስ አጋጠመኝና 3 አምጋ ደወለልኝ። ቀጥ ብለው ማለት ነው ደወሉልኝ። ላይሰንሴን ሰጠው። ይሄ ነው ብዬ ስልክ ቁጥራቸውን ደግሞ በተለያየ ስልክ ነው የሚደውሉልኝ። 3ቱንም ስልክ አስረከብኩኝ። በዚህ ርቀት እሷን ብቻ ነው የሄድኩት። ማርያምን ቀሚሶቼ ምናምን ራሱ ሲያበላሹ ይዘው ቢስጠፉ ራሱ እተዋለሁ ብዙ ጊዜ። ለምን እኔ ይዤ ቢሄድ ምንም ቢሆን ምን የሚሰራውን ሰው ነው የሚደገፈው ማለት ነውና ከዛን ሄድኩኝ። ደወለልኝ ለእያንዳንዳቸው ፖሊሱ ደወለልኝ። ስልክ ያነሱ። ከዛን አንዷ ልጅ ኢትዮጵያዊ ቤት ነው የምትሰራው። መዳማ ኢትዮጵያ ናት ያንዷ ማለት ነው። ያንዷ ደግሞ አረብ ነው። የኢትዮጵያዋ መዳሊያም ስለይ የዛችኛዋ ያንደኛዋ ደወለች ወደ ፖሊሱ ማለት ነው። ደውላ ምን አለች? በቃ የፈለግሽውን እሰጥሻለሁ ነው ያለችኝ። የፈለግሽው አንሺልኝ አለች። የፈለግሽውን እሰጥሻለሁ፣ የቀሚሱንም የክሱንም የምኑንም እንትን በይኛለች። እንሰጥሻለሁ አንሺልኝ አለች። መጀመሪያ እኔ ያወጣሁትን ሞጫ አልጠይቅሽም፣ የቀሚሴን ግን ትመልስልኛለች። የኢትዮጵያዋም ደወለች። የኢትዮጵያ መዳሟ ኢትዮጵያ ናት። እሷም ደግሞ ሲሙ የወጣው በማን ነው? በአሰሪዋ ነው። በነገራችን ላይ ሲም ለሰው ማውጣት ዋጋ ያስከፍላል። የምትጠየቁት ያወጣችሁለት ሰው ሲም
የሆነ ጥፋት ካጠፋ እናንተ ናችሁ ተጠያቂ እናንተ ማብራችሁ ነው የምትገቡት ቅሊንጦ ከዛ ሲም ያወጣችላት ማናት አብራ የምትሰራ እዛ ውስጥ ማለት ነው መዳሟ ኢትዮጵያዊ ናት እሷም ደወለኝ አለች መጀመሪያ እኔ ያወጣውትን ሞጫ አልጠይቅሽም የቀሚሴን ግን ተመልስልኝ አልኩኝ የኢትዮጵያዋም ደወለች የኢትዮጵያ መዳሟ ኢትዮጵያ ናት እሷም ደግሞ ሲሙ የወጣው በማን ነው በአሰሪዋ ነው በነገራችን ላይ ሲም ለሰው ማውጣት ዋጋ ያስከፍላል የምትጠየቁት ያወጣችሁለት ሰው ሲም የሆነ ጥፋት ካጠፋ እናንተ ናችሁ ተጠያቂ እናንተ ማብራችሁ ነው የምትገቡት ቅሊንጦ ከዛ ሲም ያወጣችላት ማናት አብራ የምትሰራ እዛ ውስጥ ማለት ነው መዳሟ ኢትዮጵያዊ ናት እሷም ደወለች ነገሮቹ ብጥብጣሉ ለምነውኝ ነው ገንዘቤን ይሰጡኝ ለምነውኝ ማለት ነው እኔ ለምኜ ሰው ለምነውኝ ነው የቀሚሱን ገንዘቤን ስጡኝ አልኩኝ ትርፍ አልፈልግም ገንዘቤን ነው ምን ያክል መድረስ እንደምንችል ላሳያ ስለፈለኩ ነው እኔ እኮ 550 ድርሃም ለማግኘት እኮ ከስንት ሰው ጋራ ተገናኝቼ ነው ማገኘው ከስንት ሰው ጋራ ማለት ነው ግን ብዙ ቀሚሶቹ ላተበላሽቶብኝ ዝም ብያለሁ ለምን ሌላ ጣጣ ውስጥ ልከታችሁ ስላልፈለኩኝ ባለማወቅ የሚሰግጡ ሰዎች አሉ ባለማወቅ ማለት ነው ብር ይመለሱልኝ ይቅርታ ጠየቀችኝ ምናምን ከዛን እነሱ ላይ እንደዛ ያስደረገች ልጅ የራስሽ ጓደኛ ናት ተብዬ ተነገረኝ እኛኮ እሷ እንደዚህ አርጉ ብላን እንደዚህ ያደረግን ምናምን እሷ ናት እንደዚህ ሁሉ ጉድ ውስጥ የከተተችኝ ይቅርታ አርጊልኝ ምናምን በጣም ብዙ ነገር ከዛን ግን ያቺ ልጅ እጄ አልጠየኳትም ጸጥ አልኩኝ ግን አብራኝ በልታ እየጠጣች አብራኝ ማለት ነው እግዚአብሔርም ብዙ ነገሮችን እኔ እንዴት ብዬ ልንገራችሁ ብቻ ብዙ ነገር አለ አይደለች ብቻ ግን መቼም እንኳን የማንገጥም ሰው መቼም ማለት ነው ዛሬ ላይ እንኳን በቅርብ እንኳን ሰድባኛለች በቅርብ እንኳን ማለት ነው ግን እኔ ያንን ሁሉ ነገር ትቼ እንኳን ታርቄ ነበር ያንን ሁሉ ነገር እንኳን ትቼ ታርቄ ነበር ከዛን ግን ተው አሁን መልሼ ተውኩ ሰው ምን ማለት ፈልጌ ነው ምንም ነገር ማለት ነው ለጓደኛ እንዳታማክሩ እኔ ሱቅ መክፈቴን የሚያውቀው አንድ ሰው ባለቤቴ እና ደግሞ ዲሊቨሪ የሚሰራ ልጅና ማን መሰላችሁ እናቴ ንጽሕት ቅድስት ድንግል ማርያም ፈጣሪ ብቻ እመቤቴ አማላጄ እሷ ብቻ ናት የምታውቁ ሌላ ማንም ሰው አያውቅም የሴት ጓደኛ ምናምን ለማንም አልነገርኩ አኔ ጋር ኖ እሷ ጋር ፈኒ አይደለችም ማርያምን አይደለችም በእንደዚህ አይደለም እኔ እና እሷ የተጣላ ነው በጣም በሲምፕል ነገር ነው ግን በኖርማል ነው የተለያየ ነው እኔና እሷ ማንኳኳን ስለሆነ ነው የቀረው የዛን ሰዓት ሲጀመር እንትን አልነበርንም እኔና እሷ ከዛን እንደዛ ሆኖ አለፈ መፍራት ያለባችሁ አብራችሁ የሚበላ የሚጠጣ አብሯችሁ የሚውል ከናንተ ጋራ ወሬ ሲያወራ የሚውለው ከናንተ ጋራ በቃ አለውላችሁ የሚላችሁ አንቺ እኮ ይዋነሽ አንቺ እኮ ደግነሽ ይያለሽ የሚበላሽ አብሮሽ ያለው ሰው ነው አሳልፎ የሚሸጥሽም አብሮሽ ያለው ሰው ነው እየሳመሽ ካንቺ ጋር እየበላ እየጠጣ ነው የሚሸጥሽ አብሮሽ ያለ ወድጄ አይደለም እኔ አሁን ላይ ሰው ጋር ማልቀርብ ሰው እየራበኝ ሰው እንጀራ ነው የሚርበው እኔ ግን ሰው ይርበኛል ግን አንገጥ እኔ ችግር ምን መሰላችሁ አይቶ ማለፍን የምታውቁ ሰዎች ታድላችሁ ነው ማለት አይቶ ማለፍ የሚችል ሰው ታድሎ እኔ ደግሞ ችግር ያልችልም ለዛ አንስ ነው ለምሳሌ አሁን የሆነ ሰው ከወደድኩ ምናምን ስለሱ ማንንም ሰው ክፉ እንዲያወራ አልፈልግም ለዛ አንስማማም አይቶ ማለፍ የሚችሉ ሰዎች ላይ ይቀናሉ ለዛ ከማንንም ጋር አልግባባም አልቀርብም ሰው ከራሴ ጋር ነው አሁን የምኖረው ውዱ ባሌ ካለ በቂ ነው ፈጣሪ ካለልኝ በቃ ከዛ ውጪ ማንም ሄደ መጣ አሁን ላይ እግዚአብሔር ይመስገን ልጄ መታለች መጽናኛዬ እጄ ከሷ ጋር ምናምን ፋፈሽላለሁ አለቀ ሁለተኛ ከማንን ነው የሰው ልክ ስለሆኑ እነ ወልዴ ነው የምቀርበው ሰው የሚመስለው እንዳውም እነሱ ገንዘብ ስላላቸው ምናምን ነው የሚመስለው ነው የሰው ልክ ስለሆኑ ነው የሰው ልክ ስለሆኑ
ለሰው መጥፎ አስተሳሰብ ስለሌላቸው ነው መቀርባቸው። ገንዘብ እኮ ምንም ነው ገባችሁ? ምንም ነው። እነሱም በገንዘባቸው አይመኩም። ለዛ ነው ደስ እያለኝ ሰው ወይኔ እሷ እኮ ገንዘብ ስላላቸው ምናምን ለነሱ ኖ የሰው ልክ ስለሆኑ ነው። የሰው ልክ ናቸው። ሰው እንኳን